እስከዛሬ ካሳየዋችሁ ለየት ያለና በቀላሉ ገንዘብ የምትሰሩበት ሰውን በመጋበዝ ብቻ ምንም አይነት ታስኮችን ሳትሉት የእናንተን ጓደኞች የእናንተን ተከታዮች በመጋበዝ ብቻ አፊሊየት ሊንክ በመላክ ብቻ ገንዘብ በሰዓት ከ200 እስከ 300 ልትሰሩበት የምትችሉበትን ነው ማሳያችሁ በዛሬው ቪዲዮዬ። ሰላም የዩቲዩብ ቤተሰቦች፣ የተለያዩ አፖችን ታስኮች ቪዲዮ በማየት የተለያዩ ነገሮችን በመስራት ገንዘብ የምትሰሩበትን እንትኖች እያሳየዋችሁ ነው ያለሁት። የተለያዩ ቪዲዮዎችን ለቀቅ ያለው ያላያችሁ ካላችሁ እሱን እንድታዩ ጋብዛችኋለሁኝ። በዛሬው ግን ማሳያችሁ በቀላሉ ጓደኞቻችሁን በመጋበዝ ብቻ ምንም አይነት ታስክ ሳይሆን ጓደኞቻችሁን ወደዚህ አፕ እንዲመጡ በማድረግ ብቻ ገንዘብ በቀላሉ የምትሰሩበትን ነው ማሳያችሁ። ላይቭ ላይ ቁጭ ብላችሁ በትንሹ ከ100 እስከ 200 እስከ 300 ልትሰሩበት ትችላላችሁ። ቲሙ አፕ ይባላል። ለዛ ነው ማሳያችሁ። እንደዚህ አይነት ቪዲዮዎችን እንዲደርሳችሁ ሰብስክራይብ ማድረጋችሁን፣ ቪዲዮን ላይክ ማድረጋችሁን፣ ኮመንት ላይ ያላችሁን ሐሳብ አስተያየት ማስቀመጣችሁን እንዲሁም ደግሞ ለጓደኛ ማካፈላችሁ እንዳይረሳ። እንዳልኳችሁ የአፕሊኬሽኑ ስም ወይም ዌብሳይቱ ስም ቲሙ ይባላል። ቲሙንም ብዙዎች የምታውቁት ወይ ማታውቁት በቻይና ሀገር ያለ በርካሽ ዋጋ እቃዎችን የምናገኝበት የመገበያ ቦታ ነው። አሁን ያመጡት ቻንስ ምንድነው? ጓደኞቻችንን እየጋበዘን ጓደኞቻችን በእኛ ሊንክ ሲገቡ ኮሚሽን ያስብልናል። አሁን እንዳለ እየሰሩ ያሉት በቃ ሰው የቲሙን አፕ እንዲጭን ነው እያደረጉ ያሉት። ስለዚህ ጓደኞቻችሁ በስልካቸው ላይ የቲሙን አፕ በእናንተ ሊንክ ገብተው ጆይን ሲያደርጉ ገንዘብ ጄኔሬት ማድረግ ትጀምራላችሁ ማለት ነው። የምታደርጉት ምንድነው? ሊንኩን ከታች አስቀምጥላችኋለሁ። በዛ ሊንክ እየገባችሁ የራሳችሁን ጄኔሬት ማድረግ ትችላላችሁ ማለት ነው። በእኔ ሊንክ በገባችሁ ቁጥር የእናንተን ክሬት ያደርግላችኋል። ያን ካረጋችሁ በኋላ የምታደርጉትን ስቴፕ ያሳያችኋለሁ። የምናደርገው ምን ይሆናል? የስልካችን ሰርች ባሩ ላይ ቲሙ አፊሊየት ፕሮግራም ብለን ሰርች እናደርጋለን። አፊሊየት ፕሮግራሙን ሰርች ስናደርግ አፊሊየት ፕሮግራም ብሎ ይመጣልናል። ይሄኛውን ከላይ ያለውን ትጫኑታላችሁ። እዚህ ጋር ስትመጡ ለእናንተ ምንድነው የሚላችሁ? ኢሜይላችሁን አስገቡ፣ አካውንት ከሌላችሁ ደግሞ አካውንት ክፈቱ ይላችኋል ማለት ነው። ኢሜይላችሁና ፓስወርድ የማትረሱትን ፓስወርድ ታስገቡለታላችሁ ማለት ነው። ልክ ካስገባችሁ በኋላ እዚህ ቦታ ላይ ትመጣላችሁ ማለት ነው። እዚህ ቦታ ያመጣላችኋል። ሀበሻዊ ማርኬት በሀገር አሜሪካ በሚኒሶታ በሀገር ልጅ ሀገርኛ የሆኑ ምርቶችን በማቅረብ እንታወቃለን። ሀበሻዊ ማርኬት እናንተን ለማስደሰት ከመቼውም በላይ እየሰራን እንደሆነ ስንገልጽ በደስታ ነው። በተጨማሪ ለወዳጅ ዘመድ ገንዘብ መላክ ቢፈልጉ ከድርጅታችን ሳይወጡ በአፋጣኝ በአካውንት እናስገባለን። አድራሻችን 1340 ዳኮት ድራይቭ ዩኒት 9 ኤገን ሚኒሶታ 55123 ሲሆን ስልክ ቁጥራችን 612 800 2297 ላይ ይደውሉልን። ለበለጠ መረጃ ዌብሳይታችን ላይ habashawistore.com ብለው ይጎብኙ። ሀበሻዊ ማርኬት ይለያል። እዚህ ጋር እንግዲህ እንደምታዩት 188 ከ79 ይለኛል። ይሄ 188 ከ79 ቲክታክ ላይቭ ላይ ለ2 ሰዓት ተቀምጬ የሰራሁት ገንዘብ ነው። ስለዚህ እናንተን እንደዚህ መስራት ትችላላችሁ ማለት ነው። የምታደርጉት ምንድነው? አፊሊየት የሚለውን የመጀመሪያውን ስትጫኑት አፊሊየት ሊንካችሁን ማግኘት ትችላላችሁ ነው። የምታገኙትን ይነግራችኋል። እዚህ ጋር ያለውን ነገር ምን ጄኔሬት እንዳደረጋችሁ እያንዳንዱ ይነግራችኋል። እናንተ የምታደርጉት ምንድነው? ኢንቫይት አፊሊየት የሚለውን ትጫኑታላችሁ። ኢንቫይት አፊሊየት የሚለው ስትጫኑ እያንዳንዱ ይነግራችኋል። ይሄው በየእንትኑ ምን ያህል እንዳገኛችሁ። በመጀመሪያው ኢንቫይት $5 ሰጥቶኛል፣ በሁለተኛው 15 ሰጥቶኛል፣ በሶስተኛው $4 ሰጥቶኛል፣ በአራተኛው 10 ሰጥቶኛል፣ በአምስተኛው 3 ከ99፣ በስድስተኛው 3 ከ18 ሰጥቶኛል። አሁን በሰባተኛው በስምንተኛው እያለ እስከ $55 በኢንቫይት ታገኛላችሁ ይላችኋል። ከዛ ይሄንን አፊሊየት ከገባችሁ በኋላ የእናንተ ሊንክ በእኔ ስትገቡ የምታገኙት እዚህ ጋር ይታያችኋል። ሊንክ ይላችኋል። ሊንክ ወይም ደግሞ ኮድ ይላችኋል። ከሁለት አንዱ በፈለጋችሁት እንትን ትላላችሁ ማለት ነው። ይህንን ኮፒ የሚለውን ትጫኑትና እዚህ ጋር በምንድነው ሳይን ማድረግ የምትችሉት? በቲክታክ፣ በዩቲዩብ፣ ኢንስታግራም ከ1000 ተከታይ በላይ ያለው ጓደኛ ካላችሁ ለነዛ መላክ ትችላላችሁ። ይሄንን ኮፒ ሊንኩን እንትን ብላችሁ ማለት ነው። ልክ በእኔ ስትገቡ የመጀመሪያ ለሁላችሁም ለገባችሁ ሰዎች $2 ይሰጣችኋል።
$2 ይሰጣችኋል። ከዛ በኋላ እዚህ መሃል ላይ ኢንቫይት ቱ earn የሚለው ቦታ ላይ ሼር ካረጋችሁ ደግሞ $8 ታገኛላችሁ ይላችኋል። ስለዚህ ገና በመግባታችሁ ብቻ $10 ትሰራላችሁ ማለት ነው። እዚህ ጋር ያስቀምጥላችኋል። ከላይ እዚህ ጋር ያስቀምጥላችኋል። በመለስ የሰራሁት እንትን ለማለት እዚህ ጋር በመለስ ይታያችኋል። $20 ይለኛል። $20 ኦልሬዲ ከቲሞ ራሱ የሰጠኝ ነው። አሁን ይሄ 188 ጓደኞቼ ጆይን ያደረጉበት ነው፣ ፔንዲንግ ነው ይለኛል። ስለዚህ የእናንተን ሊንክ ለጓደኞቻችሁ ሼር ማድረግ ነው። የሼር የምታደርጉ ለሴ ቲክታክ እንትን ካላችሁ ቲክታክ እንትኑን ይሄን ኮዱን ኮፒ ታደርጉትና ቲክታክ ሊንክ ማስቀመጫው ቦታ ላይ ይህንን ሊንክ ታስቀምጡታላችሁ ማለት ነው። እዚህ ጋር ያገኛችሁትን እዚህ ጋር ኢንቫይት አፍሊየት ላይ ስንገባ የሰጠንን ሊንክ ይህንን ሊንክ ወስዳችሁ እዛ ጋር ፔስት ታረጉታላችሁ ማለት ነው ቲክታካችሁ ላይ። ይህም ስታረጉ እያንዳንዱ ላይቭ ላይ ገብታችሁ ጓደኞቻችሁ ጆይን እንዲያረጉ ማድረግ ትችላላችሁ። 82 ሀገር ላይ ይሰራል። የማይሰራበት ሀገር ላይ ያላችሁ ሰዎች ሜክ ሹር ጓደኞቻችሁ መላካችሁን ጓደኞቻችሁ በዛ ገብተው ጆይን እንዲያረጉ ማድረግ አለባችሁ። እንዳልኳችሁ ሊያስገቧቸው ሰዎች እዚህ ጋር እንደምታዩት $2 ይላል። የመጀመሪያው $2 ይሰጣቸዋል። ከዛ በኋላ $300 ፍሪ ክሬዲት ይሰጣቸዋል። ኮሚሽን 20% ኮሚሽን በእናንተ ገብተው ከገዙ የ20% ኮሚሽን ያገኛሉ። ይህም ቤኔፊት ያገኛሉ። የምታደርጉት ምንድን ነው ብያችኋለሁ። በእኔ ሊንክ ትገቡና የራሳችሁን ሊንክ እዚህ ጋር ኢንቫይት አፍሊየት ሊንክ የሚለው ጋር ገብታችሁ የራሳችሁን ኮድ ወይም ደግሞ እንትኑን ሊንኩን ኮፒ አድርጋችሁ ትወጣላችሁ። እዚህ ጋር ኮንፈርም የሆኑት እንደምታዩት እዚህ ጋር እነዚህ ሰዎች ኦልሬዲ አክሴፕት አድርጓቸዋል። እነዚህ ሰዎችን ነው እዚህ ጋር እያሳያችሁ ያለው። እዚህ ጋር $42 እያላችሁ ያለው ኦልሬዲ ፔንዲንጉ ያለፉ ሰዎች ናቸው ማለት ነው። ስለዚህ ሜክ ሹር ሌላ እንትን ማድረግ ያለባችሁ እዚህ ጋር ኦተራይዝ ይላችኋል። earn money ከሚለው አጠገብ ኦተራይዝ ይላችኋል። ኦተራይዝ ስታደርጉ በቲክታካችሁ በዩቲዩባችሁ ወይም ደግሞ በኢንስታግራማችሁ ላስገባችሁ ይላችኋል። እሺ ብላችሁ ስትገቡ በዛ ይህንን ገንዘብ ጄኔሬት ማድረግ ትችላላችሁ። በጣም ብዙ ሰዎች እየሰሩበት ያለ ነገር ስለሆነ ተጠቀሙበት። ብዙዎች እየሰሩበት ያለ ነው። የተለያዩ ዜጎች በአሁኑ ሰዓት እየሰሩበት ያለ ስለሆነ የምታወጡት በፔፓል በፓዮኒር በመሳሰሉት ነው የምታወጡት። ስለዚህ እንዳያልፋችሁ፣ ጊዜው እንዳያልፍባችሁ እንድትጠቀሙት ነው ይዤላችሁ የመጣሁት። እንዳልኳችሁ አሁንም ለመድገም ሊንኩን ከታች አስቀምጥላችኋለሁ ዲስክሪፕሽን ላይ። በሊንኩ ገብታችሁ በእኔ ሊንክ የእናንተን ጄኔሬት በማድረግ እንድትጠቀሙበት ነው። ይሄን ያህል ከቆያችሁ ይሄን አካውንት ፎሎ ማድረጋችሁን፣ ቪዲዮን ላይክ ማድረጋችሁን፣ ለጓደኛ ማካፈላችሁን እንዳይረሳ። እናመሰግናለን።